ቤዛና ዩዲት እያወሩ ያሉ ኤፍራታ ከነገ ወዳ እንደውም ይጋባሉ ስትላት ዩዲት ትደነግጥና ፌንት አድርጋ ትወጣለች። ዩዲት ቆይ ምን ሆነሽ ነው? ተነሽ ነቂ እንጂ ትላታለች። ቆይ ውሃ አምጥቼ ስንደፋብሽ ትነሻለሽ። ከዛም ዩዲት ቤዝ ብላ ትነሳና እባክሽን እየቀለድኩ ነው በይኝ፣ ኤፍራታ ናታንን ትታ ያኔትን አታገባም በይኝ ትላታለች። እንዴ መጀመሪያም ገምቼ ነበር። አውቀሽ ነው አይደል ፌንት የሰራሽው? ቆይ አንቺ እስከ መቼ ድረስ ነው እንደዚህ እያስመሰልሽ የምትኖሪው? እባክሽን ቤዝ እውነቱን ንገሪኝ። ኤፍራታ ልታገባው ነው? እውነቱን ንገሪኝ። ያፌት ልታገባው ነው? እኔ ድሮም አውቄው ነበር ከኔ በላይ አጥማጅ እንደሆነች። ማለት አጥማጅ ማለት ከቆሻሻ ተነስታ እሷ ሀብታም ልትሆን ነው። ለነገሩ ከእናንተ በላይ ልበል እንጂ እኔማ እርሜ ለአባትሽ በስሜ አንድ ንብረት አልተውልኝም። እኔ አላምንም። ኤፍራታ ያፌት ልታገባ ስለሆንሽ እየቀናሽ እንዳይሆን አስበሽዋል? አንድ ነገር እኮ ቢሆን እንኳን ሁሉም ገንዘቡ ለሱ ነው የሚሆነው። ስሚ ልጁ በጣም ሀብታም እንደሆነ ሰምቻለሁ፣ ግን ጀግና ናት። እንዴት አድርጋ ወጥመድ ውስጥ እንዳስገባችሁ ከኛ በለጠች ትላታለች። አንቺ እንደሆንሽ ብዙ ነገር ነው የምታወሪው። አንዴ ገነት፣ አንዴ ናታ፣ አንዴ ኤፍራታ። እባክሽን ደክሞኛል፣ ውጭ ልተኛበት፣ ማረፍ ፈልጋለሁ። እና የገነትና የኤፍራታ እናትና ልጅ አልተዋጠለሽም? ወይዘሮ ዩዲት እባክሽ ለመተኛት ትፈቅጂልኛለሽ? ውጭልኝ። ግን ኤፍራታ ያኔትን ትታ ያፌትን ልታገባ ነው? አንቺ ልጅ ውጭልኝ፣ ከክላሴ ውጭልኝ ትላትና ታስወጣታለች። እንዴ ይህንን ሰርግሞ ማስቆም አለብኝ። ቤዛ እንደምን ብዬ ማቋረጥ አለብኝ። ግን ቆይ ሔዋን በምታስፈልገኝ ሰዓት የት ሂዳብኝ ነው? ሰላም ውዴ ቻናል ተከታታዮች፣ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ቀጣዩን የሐረግ ድራማም እንደዚህ እያደረኩኝ ይዤ እመጣለሁኝ። ያኔትም ወደ ቢኒ ቤት ሄደና ቢኒ ተነስ ይለዋል። እኔም እንዳንተ ሳልተኛ ነው ያደርኩት። እባክህ ቢኒ ተነስና መፍትሄ የሚያስፈልገኝ ሰዓት ላይ ነው። እናት አንተ ነህ እንዴ? በስመ አብ ዳጊ መስሎኝ ነበር። በእናትህ በሰላም ነው በዚህ ጠዋት የመጣኸው? ምን የተፈጠረ ነገር አለ? ደህና ናት አይደል? ሁሉም ደህና። ምን ደህና ነኝ፣ ጽዮን ደህና ናት። ግን እባክህ ተነስ፣ ዛሬ ብዙ ስራ አለብን። ምን አይነት ስራ? መቼም የሰርግ ዝግጅት አይደለም። ቢኒ እባክህ ተነስ፣ ልብሴን ቀይርና እንውጣ። ምንድነው የምንሄድበታለን? ይኸው ነቅቻለሁ። ምንድነው የተፈጠረው? ኤፍራታ ማጣት የለብኝም። ከዚህ በላይ መታገስ አልችልም። ኤፍራታ ማዳን አለብኝ። ቢኒም ፈጣሪ ሆይ ተመስገን፣ ከተኛበት ስለቀሰቀስከው እናመሰግናለን። አሁን ናታን ከተኛበት ተነስተሃል እና ምንድን ነው የምናደርገው? ያቀድከው እቅድ አለ? ለጊዜው ኤፉዬን ከዛ ቤት ማስወጣት ነው። ከዛ በኋላ የምናደርገውን እቅድ እናደርጋለን። ቆይ አልገባኝም። ኤፉን ከዛ ቤት እንዴት ነው የምታስወጣት? ገነት እንደነገረች ከሆነ ቤት ተቆልፎባታል። በዛ አካባቢ ደግሞ ሄጄ ሳይም የሱ ሰዎች ቤቱን አካባቢውን ከበው እየጠበቁ ነው።
ያው የእኛም የእሱ ቤትም አካባቢ የእሱ ሰዎች አሉ። እኛ ቤት በረንዳም ላይ ጥግ ጥግ ይዘው ቁጭ ብለዋል። እናንተ ቤት አካባቢም የተወሰኑትን ሰዎች አይቻቸዋለሁ። ቢኒም ስለዚህ ሰርጓን እንዳናበላሽበት ሰግቷል ማለት ነው። ቆይ ግን እነዛን ሰዎች እንዴት ነው ልናስመልጣቸው የምንችለው? ቢኒ እንዴት መሰለ ቢኒ፣ ሰርጉ ላይ እንሄዳለን። ከዛም ናታና ቢኒ ተከታትለው ወደ የፌት ቤት እየሄዱ ነው። ወደ ሰርጉ አካባቢ እየሄዱ ነው። ምን ይታወቃል፣ ቀለበቱን እያሳየ ምን ይታወቃል። እሱ በደገሰው ድግስ እኔ ላገባት እችል ይሆናል። ምን ይታወቃል። የሚገርም ነገር ይሄን ሀሳብ ያመጣችው ቤዝ ናት። ቢኒያምም እኔ ግን እሷ ልጅ ብዙም አልወዳትም፣ ማለቴ አትመቸኝም። ባይዘዌ እያስመሰለች አይደለም። የሆነ ጊዜ ነግሬያለሁ፣ አስክራኝ አብረን ተኝተናል አላልኩም? እኔ አብሬያተኛው መስሎ ነበር፣ ግን እስከ ዛሬ እየተጫወተችብኝ ነው። እና አላደራችሁም ማለት ነው። ቆይ ልጁ የማን ነው? ናታንም አንተ እውነት ግን እኮ ነው፣ እስካሁን አስቤው አላውቅም። አርግዛ የነበረችው ልጅ ታዲያ የማን ነው? በቃ ችግር የለውም። ስለዚህ ነገር ዛሬ ምንም እንዳታወራ፣ ነገ ከነገ ወዲያ የሆነ ነገር አድርገህ ትጠይቃታለህ። ዛሬ መጣላት የለባችሁም። ታውቃለህ፣ ማታ ስታወራ ከዚህ በኋላ መጸጸት የለብህም። ይህን ነገር ላነሳ አልቻልኩም፣ ስለዛ ትዛለኝ። በቃ እሱን ተወው። አሁን ብቻ ቀለበቱ እንዴት አድርገን ድል አድርገን እንደምንመጣ እናስብ። ከዛ በኋላ ያፌትን እንዴት እንደሚሆን ከአሁን በኋላ መሳሳት ብሎ ነገር የለም። ያፌትና ያክስቱ ልጅ ነው የሚልህ። ያፌት በዚህ በጠባብ ቤት እንዴት ነው ሰርግ መሰረግ ያሰብከው? እኔ ምን አገባኝ? ናታን ካቃጠልኩና ኤፍራታን ካገባኋት ለሰው ግርግር ምን አገባኝ? የእሱ ቤት ይሄን ያክል ሰው መጥቶ ነበር። የእሱ ሰርግ ይሄን ያክል ሰው ተገኝቷል። ያክስቱም ልጅ እኔ ግን ሳገባችን ቆንጅዬ ልጅ ሳገባት መንገድ አስገዘግቼ ቅልጥ ያለ ሰርግ ደግሼ ነው። ቆይ ያቺ ቆንጅዬ ልጅ ማናት? ከመቀመጫው ብድግልና ጽዮን ናታ። ጽዮንን ብታገባት አይደለም መግባት አይደለምና ብታስባት እንኳን ጽዮን ግን አይደለም አንተ ማንም አይነካትም። ቆይ አንተ የፈለግከውን ሴት ያፈቀድከውን ሴት እያገባህ አይደለም? ከፈለግ የፈለግከውን ሴት ማግባት ይችላል። ጽዮንን ግን ማንም ሰው አይነካትም። አቤል እማማ ስሙት እገላለሁ። አንተ እኮ አታደርገውም ነበር። በቃ መጨረሻው ስራ አለኝ ብሎ ትቶት ወደ ሳሎን ይወርዳል። አንተ ማትረባ ከአክስቴ ጋር መጣላት ሳልፈልግ ልታጠሪ ነው። ለጽዮን ከመጣህ ግን ምንም አላደርገው የለም። ናታ ያሳጣኝን ህይወት እሷ ማካካሻ ናት። ኤፉዬም ሳሎን ቁጭ ብላ እየተከዘች እያየች ነው። ቤሏን እያየች እየተዘጋጀች ነው። ስለ ናታን እያሰበች ነው። ኤፉ ከናታ ሳታረግዝ አትቀርም። እርጉዝ ናት መሰለኝ። እንግዲህ በኋላ እያሰበች ነው። ውድ ዩቲዩብ ተከታታዮች ቀጣዩን ክላስ ይዤላችሁ ቀርባለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ስለምታደርጉልኝ ድጋፍ ከልብ አመሰግናለሁ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ሼር አድርጉ። ላይክም አትርሱ። ላይክ ባድርጓችሁ ቁጥር ዩቲዩብ ራሱ ሼር እና ላይክ ያደርገዋል። ስለነበረን ቆይታ ከልብ አመሰግናለሁ። ክበሩልኝ። ባይ ባይ። ቀጣዩን ክላስ ይቀርባል።